رحمن يا رحمن ساعدني يا رحمن اشرح صدري السلام عليكم ورحمة الله وبركاته። ሰላም ውድ የአዲ ኤንድ ዚዙ ፋሚሊ ቻናል ተከታታዮች ሰላማችሁ ብዝት ይበል። ዛሬ አሪፍና የተሞከረ ተሞክሮ ለውጥ ያመጣ ከ93 ኪሎ ወደ 81 ኪሎ የቀነሰ ውፍረት ለመቀነስ የምሰራላችሁ ለሴትዬና ለሰውየው አሲር ጠዋትና ማታ የሚጠጡት ሁሌ የምሰራላቸው ነው። የተሞከረ ይዤላችሁ ብቅ ብያለሁ ማለት ነው። እንደምታዩት ጠዋትና ማታ ነው የሚጠጡት ማለት ነው። ጠዋት ቁርስ ከመብላታቸው በፊት መጀመሪያ ሞቅ ያለ ውሃ ይጠጣሉ ማለት ነው። ከዛ ደግሞ ይሄንን አሲር መጀመሪያ ቀዩን ከዛ ይሄኛው አረንጓዴውን ይጠጣሉ ማለት ነው። አሰራሩም ይሄንን ይመስላል። የማደርገው መጀመሪያ ምንድነው እዚህ ጋር እንደምታዩት ጅንጅብል አለ፣ ካሮት አለ፣ ኩርኩም ወይም ደግሞ በአማርኛ ምንድን ነበረ እርድ፣ ይሄ ፍሬሹ እርድ ማለት ነው። እሱን እናደርጋለን። ካሮት አለ እና ደግሞ ቱፋህ አህመር ወይም አፕል አህመሩን ቀዩን ማለት ነው። እሱን እናደርጋለን። ከዛ ደግሞ ቀይ ስር እናደርጋለን። ከዛ ደግሞ ክራብስ እናደርጋለን። ሎሚ እንደምታዩት አረንጓዴዋን ሎሚ ማለት ነው እናደርጋለን። ከዛ ደግሞ ፍልፍል አስወት ወይም ደግሞ ቁንዶ በርበሬ እናደርጋለን። ልክ እንደዚህ በዚህ መልኩ ከትፌ እንዳደረኩት ማለት ነው። እናም ክራብስ እናደርጋለን። ይሄንን ቁርስ ከመብላታቸው በፊት ሞቅ ያለ ውሃ ከጠጡ በኋላ ከ30 ደቂቃ በኋላ ነው ይሄንን የሚጠጡ ማለት ነው። እኔ ብዙ ጊዜ ነው መስራት ከጀመርኩኝ ቢያንስ 15 ቀን አካባቢ ይሆነኛል ማለት ነው። ከ15 ቀን ይበልጣል መሰለኝ 18 ቀን ምናምን አልሞይም። እና በዚህ 18 ቀን ውስጥ ነው ከሰውዬ 93 ኪሎ ነበረ አሁን 81 ኪሎ ሆኗል ማለት ነው። ነገር ግን ይሄን ብቻ አይደለም የሚጠጣው ስፖርት ትንሽ ሩጫ ምናምን ሰውየው ወፈር ያለ ስለሆነ ታማሚ ስለሆነ አይሮጥም ወይም እንትን አይልም። ግን ትንሽ እንትን ይላል ያኔ እንቅስቃሴ ያደርጋል። ሴትየዋም እንቅስቃሴ ታደርጋለች ማለት ነው ከምግቡ ከዚህ ከመጠጥ ሌላ ማለት ነው። ከዛም በመቀጠል እንግዲህ ይህንን እንፈጨዋለን ማለት ነው። ድምጽ እንዳይረበሽ ሳይለንት አድርጌዋለሁ ማለት ነው። እና ያው ውፍረት ላስቸገራችሁ የቦርጭ ብቻ ሳይሆን አጠቃላይ ውፍረት መቀነስ ለምትፈልጉ ለቦርጭም አሪፍ ነው። ጅንጅብሉን ታውቁታላችሁ አሪፍ ነው። በባዶ ሆድ እንትን ማለት ነው። እኔ እንግዲህ ዶክተር ይዘዘው ወይስ ጓደኛው ይበለው አላውቅም። ብቻ አሁን ከአንድ 18 ቀን አካባቢ ሆኖታል መስራት ከጀመርኩኝ እና በጣም ሰውዬው ወፍሮ ነበረ። ይሄን መጠጣት ከጀመረ ጀምሮ ያ ለውጡን ነግራችኋለሁ። ከ93 ኪሎ ወደ 81 ኪሎ ነው የመጣው ማለት ነው የደረሰ። አሁንም እየተጠቀመው ነው። አሁን ጠዋት ነው እንደውም ሰርቼለት ነው ወደ ቪዲዮ የመጣሁኝ ማለት ነው። ኦኬ እንደምታዩት እንደዚህ እናጠለዋለን ማለት ነው። በደንብ ከፈጨነው በኋላ በደንብ ደቀቅ መፈጨት አለበት። ከዛ በዚህ መልኩ እናጠለዋለን። በደንብ እንዲወርድልን በማንኪያ
ጣድ ጣድ እናደርገዋለን ማለት ነው። ኦኬ እንደዚህ በደንብ እንትን ካልን በኋላ እዩት እንዴት እንደሆነ ማለት ነው። ከዛ ይሄ ለሴትዮዋ ነው። ይሄ ደግሞ ለሰውዬው ማለት ነው። በዚህ መልኩ እንደዚህ ከሞቀ ውሃ ሞቅ ያለ ውሃ ከጠጡ በኋላ ይሄንን ይጠጣሉ ማለት ነው። ጠዋት ላይ ቁርስ ከመብላታቸው በፊት ቁርስ ደግሞ እንቁላል የሆነ ከፊፍ የሆነ ነገር ነው የሚጠቀሙ ማለት ነው። ከይሄ ጠዋት ነው የሚጠቀሙት። እንግዲህ ማታ ደግሞ እራት አይበሉም ያው ወይም ደግሞ ሾርባ ነገር ነው ቀለል ያለ ነገር ነው እራት የሚበሉ። ከዛ በመቀጠል እንግዲህ ማታ ላይ ደግሞ አክዳሪ የሆነ ነገር ነው የሚጠጡ ማለት ነው። እንደምታዩት ጀርጀር አለ። ሰባነኽ ኸስ አለ። ክራፕስ አለ ኺያር አለ። እና ደግሞ ቱፋህ አክደሩ ቅድም ጠዋት ላይ አህመር ነበረ ቀዩን ነበር የሰራነው። አሁን ደግሞ አክደሩን ማለት ነው አክደር የሆነ ነገር ነው። ያው ታውቃላችሁ አክደር የሆነ ነገር አታክልት አክደር የሆነ ነገር ውፍረት ይቀንሳል ማለት ነው። ይሄንን በደንብ እናጥበዋለን በኸል ማለት ነው። በኸልና በሚልህ በደንብ ካጠብነው በኋላ በሙያ ሰኻ እንለቀልቀዋለን ማለት ነው። በሙያ ሰኻ ከለቀለቅን በኋላ እንግዲህ እንደቀደሙ በደንብ አድርገን እንፈጨዋለን ማለት ነው። ጠብቃችሁ ይሄንን ውፍረት በጣም ለወፈራችሁና በምን ልቀንስ እያላችሁ እንትን ለምትሉት ይሄንን በተከታታይ ቢያንስ ለሳምንት እንኳን እንደው ሌላ ነገር ትታችሁ ለአንድ ሳምንት ብቻ እንኳን ይሄን ብትጠቀሙት ትንሽ የተወሰነ ለውጥ ታመጣላችሁ በእርግጠኝነት እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ሰውዬና ሴትየዋ እየተጠቀሙት ስለሆነ እና ደግሞ ጠዋትና ማታ እኔ ስለምሰራው ማለት ነው። ልክ እንደዚህ ጠዋት ላይም የማደርጋቸው ግብአቶች እነዚህ ናቸው ምንም የሚጎድል ነገር የለም ሁሉም የተሟላ ነው። ከሰአትም ማታ ላይ ማለት ነው የምሰራላቸው ይሄንን ነው እንደምታዩት። እና ፍልፍል ሮሚ ረስቻለሁ አላልኳችሁም። ፍልፍል ሮሚ ያው ሁሉም አክዳር የሆነ ነገር ማለት ነው። እንደምታዩት በደንብ ይፈጭና እና ደግሞ ምንድነው ሴትየዋ እዚህ ነው የምትሰራ ስፖርት መሮጫው አርቢት ያለው እንትን አለ አይደለ ምንድነው የሚባለው የስፖርት መስሪያው በዛ ነው የምትሰራ ሴትየዋ። ሰውየው ደግሞ ያው ውጭ ሶምሶማ ሩጫ ይሮጣል። ፈጣን እርምጃ ይራመዳል ምናምን ነገር ብዙ ስፖርት ስላችሁ ከባድ ስፖርት ምናምን አይደለም። ትልቅም ስለሆነ ሰውየው ያን ስፖርት ለመስራት አይችልም። እና በስ ዝም ብሎ እንዲሁ እርምጃ እንደዛ ነው እንትን የሚለው ማለት ነው። ዝም ብሎ ያው ለመንቀሳቀስ ያህል በሳምንት 3 ጊዜ ነው የሚሰራው ይሄንን ማለት ነው። እና በዚህ መልኩ እንደምታዩት ጠዋትና ማታ እየጠጡ የተወሰነ እንቅስቃሴ እያደረጉ የሴትየዋን አላውቅም ስንት እንደቀነሰች ግን ሰውየው ከ93 ኪሎ ወደ 81 ኪሎ ወርዷል ማለት ነው። እና ደግሞ አሁንም እየተጠቀመ ነው። እና ይሄንም ከተጠቀማችሁት በእርግጠኝነት ተስፋ ሳትቆርጡ ለአንድ ሳምንት እንኳን ብትጠቀሙት ለውጥ እንደምታገኙበት ሙሉ እርግጠኛ ነኝ። ምክንያቱም ያው እንደነገርኳችሁ ሰውየው ስለቀነሰ ስላየሁት ማለት ነው። በዚህ መልኩ እንደምታዩት ይህንንም በደንብ እናጠለዋለን።
እንትኑን ራሱ ማየት ትችላላችሁ። ቅድም ጠዋት ላይ ነበረ እንትን ያልኩት፣ ይሄ ትናንትና ማታ እየሰራሁላቸው ነው ማለት ነው። ይሄን ከጠጡ በኋላ እንደነገርኳችሁ ወይ ሰላጣ ነው የሚበሉ ወይ ደግሞ ሾርባ ኩዳር ይጠጣሉ ማለት ነው። رحمن يا رحمن ساعدني يا رحمن اشرح صدري